በዛሬው ቪዲዮ የሳምንቱን አዝናኝ አንተ ትናንትና ማከብራችሁ ጋር አልነበርኩም አላልከኝም? ማንንም ሴት አላውቅም አላልከኝም? እቺት እጄ ለመጠቀም ከሷ ጋር አይደል እንደው ሚስቴ ነኝም ብለኛል። አስቂ እንደምወድ ታውቃለህ? ወንድ እንኳን ዳዋራ ቀና ብያለሁ። ገና ሳይሆን ዝቅ ነው ናቃለሁ ከኔ እና አስገራሚ ስታገባ አይደል እንዴ ህይወት የሚያልቀው? ይሄው እንደነዚህ አይነት አሁን ቆንጆ ናቸው አላልሽ? እናትሽ አሁን አንቺ ቆንጆ አይሮን አሁን አንቺ ምናልባት ቪዲዮዎች ይዘን መተናል። ቪዲዮውን ከመጀመራችን በሪአክት እንዳደረግባቸው የምትፈልጓቸው ቪዲዮዎች ካሉ በዚህ ቲክቶክ አካውንት ሜንሽን አድርጉኝ። ካልሆነ ደግሞ በዚህኛው ቴሌግራም ግሩፕ ጆይን እያደረጋችሁ ሜንሽን አድርጉኝ። ቪዲዮውን ከወደዳችሁት ላይክ፣ ሀሳብ ካላችሁ ኮሜንት ላይ፣ ሰብስክራይብ ደግሞ እንዳይረሳ። ወደ ቪዲዮ When it is your first day at hospital? Brother, የሆስፒታል ባክቴሪያ አስቢ እንግዲህ አንቺ ሽለላ አረ በጣም ጥምዝ ይላልው በቃ ደሞ ዛሬም ሰከርሽ ለናው በጠራራ ፀሐይ የት ነው ያለው? እሺ የት አንገር ላይ ነው ወደቁት ታገኘኛለህ። ደሞ ማንም አባታ ነገረኝ ምን በሰፈሬ መጣው ወንተን አንድ ቀን ማለት ነው ሞተ እንደው ፈርብዳ ይባላቡ እናንተ ሞት ከኛ በቃ እንግዲህ ለማንኛውም ፈርብዳ መከረኛ ሰይ አላላ ደሞ ምን ፈለግ አትምጣ በቃ ቤት ገብቻለሁ። እኔ ነኝ ስለ ፍቅር ማላውቀው አራዳ አባት ሲኖርህ አንተም ማውቀሃል አታውቂም። ፍቅር ምንድነው? እስቲ ተወኛ ትነዝነዘኝ ና ግባ የኔ ልጅ መጣ። ሰላም አመሻችሁ። አሃ አጅሬ መጣ። ፋዘር ቋ እያደረጉ ነው። አንተ ምን ልትሆን ነው? ልጠጣ? ኧረ እኔ አልጠጣም። ልጠጣስ ምን ችግር አለ? ወንድ ልጅ አይደለም እንዴ? ልክ ነው። ቤቱ ይልመድ ሌላ ቦታ ከሚለምድ ጠጣ ይሰነጣጠቃል። የኛ ጠንካራው ቆምዛዝ ያለውን ማለት ነው። አንተ ከጠጣ ይበቃል። ማዘር እየወጣች እንዴ ሻት ይማ ልምድ አለው። ወዴት ነው ባይ? ሽንት ቤት ደርሼ መጣሁ። ቆይ ይዞኛል። ቤቱ ይበላሽ ችግር የለውም። ሰዎቹ ወዴት ሄዱ? እዚህ ነኝ። አንተ እዚህ ምን ትሰራለህ? ምን አገባ? መጠጥ ባለጌ እኮ ነው አባቱን የማዳንያለም ያለ አንተ ትናንትና ማከብራችሁ ጋር አልነበርኩም አላልከኝም? ማንንም ሴት አላውቅም አላልከኝም? እቺት እጄ ለመጠቀም ከሷ ጋር አይደል እንደው ሚስቴ ነኝም ብለኛል አይደል? ደብረን ያደር ነው ልጅ ያሬድ ተናገራለሁ አብረን እንዴ እና ታዲያ ምንድን ነው ላይክ አብራ ከእሷ ጋር አደርክ ብለሽ ነው እንደዚህ የምትሆን? እና ታዲያ አብሮ ከታደረ ግድ ሌላ ነገር ታስቢያለሽ? እና ምንድን ነው ላስብ የምችለው ከእሷ ጋር አደረ ሲጀመር በጣም አሳፋሪ። አንቺ ምንድን ነው እንደዚህ የምታካብጂው? እኛ እኮ አብረን ብናድርም እኮ ከሴክስ ውጭ ምን ያደረግነው ነገር አለ? ተናገር
ሱጭ ያደረግነው ነገር ሌላ ነገር እንኳን ዳዋራ ቀና ብያ ላይ ገና ሳይሆን ዝቅ ነው ናቃለሁ ከኔ ቆንጆ ሳክስ ነች እቺ። Oh my god, what is that? Oh my god. እንዲ ተቀረበ በቃ አረ ለማን ብለህ ደህና ነኝ። እሺ ሴትን ልጅ የራሳችን ማድረግ የምንችልባቸው ሁለት ቁልፍ ነገሮች አሉ። ምንድናቸው እነሱ? አሁንማ እናውቃለን። እሺ ንገረኝ። አንዱ ቁልፍ የቤት ቁልፍ። የቤት ቁልፍ? ሁለተኛውስ? ሁለተኛው የመኪና ቁልፍ። ትክክለኛ ግልጽ ያለ መንገድ ነው የነገረን። አሁን ምን ሁሌም ቁልፍ ለመፈለግ ስራ ነው። እንዲህ ይሻላል እኮ ያለሉን የራስ ውስብስብ አድርገው ማገር አይቻልም። Just another uncle in Ethiopia giving me advice about getting married and having kids. በጣም ጥሩ። ይሄው እንደነዚህ አይነት አሁን ቆንጆ ናቸው አላልሽም? እናትሽ አሁን አንቺ ቆንጆ ልጅ አይ ዶንት ኖ አሁን አንቺ ምናልባት 20 ዓመት ሊሆን ይችላል 24 ሊሆን ነው። እና ታዲያ ልጅ አለኝ እኔ 24 ዓመት አንቺ ለኔ ልጅ እውነተኛው ነው ወይስ ስንት ቀንሶ ነው? this time you know you want the time is to marriage ነው ያንቺ በ24 ማግባት ለምን መሰለሽ? ይኸውልሽ ትክክለኛው እድሜ ስንት ነው ትላላችሁ? ኮሜንት ላይ 24 ፌር ነው ወይስ ቆይ ሀሳባችሁ? አሁን ልበልሽና እንደ አባትነት ማይኒስትሬሽን ፔሪድ 45 ዓመት ሲሄድ ይሄዳል። ምሳሌ ፎር ኤግዛምፕል ልክ ነህ። ከዛ በኋላ እንደዚህ ልጅ ምናምን አትፈልጊም? ኦፍ ኮርስ ፈልጋለሁ፣ ግን ከአምስት ዓመት በኋላ ነው። 5 ማለት 29 ነው የምትሆነው። ፌር እድሜ ነው። ተመልጃለኝ እነዚህ አሉ። ለምንድን ነው አሁን ለነዚህ ነው በጣም አርጅቻለሁ። ለምን 56 ዓመት ነው? እርጅና አይባልም። ይሄ የሚባለው ብሌሲንግ ነው የሚባለው ነው። ግን ቢሆንም ጥሩ አይደለም። ግን ወኔ ስማርት ለምሳሌ ልበልሽና በ25 ዓመት 26 ዓመት ሲኖር ትክክል ነው። 50 ዓመት ምናምን ሲኖር ሴትም ወንድም ብትሆን ጓደኛ ሂሳብ እንዳከፍል ሲክፈል ብለሽ ነው እኔ ኤክስተር ሰስተን እንደዛ ነው። ወንፊት ነው እንደ ፊልተር አያደርግም። ማለት ተመረጭ ተረግጧለች። እንደዛ ነው እንደሚለው እነሱ ችግር የለውም አትጨነኑ። ከፍላሉ ችግር የለውም አትጨነኑ። ኧረ አስቸኮላል። ከፍላሉ አትሳካ። ኧረ ፊልተር ይደረጋል። አቤት በጥራቃ ወንፊት እንኳን የሆነ ጠጣር ነገር ይዛል። ዝም ብለህ ተዘርግፋለህ። አንተ ኖር አይደለም እንዴ? ሰላምማ እንዴት ነሽ? አንቺ በጣም አንዴ የምታምሪው ነይ እስኪ በእናትሽ እይ በቆሎ ራስ የሆነ የምታምር እኮ ነው መስሎ ድንጋይ ራስ ወይኔ ኧረ ነይ እንሂድ እባክሽ። ወይኔ አየኸው? አዎ አየሁት። ምን ይሁን ሰው እንዴት ለአንድ ዱርዬ እንደዚህ ይሆናል? ውይ አንተ ደግሞ አልገባም እንጂ የሚወዱት ሁላ ዱርዬ ነው። ስህተት ከሆንኩ ኮሜንት ላይ አርሙኝ። ደህና ናችሁ? ምን ሆናል? እንካ ማን እንደሆንኩ ታውቃለህ? ለተፈጠረው ነገር ይቅርታ ብላ ብላ ደግሞ በወረቀት መጣች። ተወሱ ነው ስራውን ቶሎ ቶሎ ሰርተን ደብዳቤ አልቀረም። ፈራህ እንዴ? ዝም በላት እና ምንድን ነው? ማዘሯ እየደበራት ነው። እባክህ ሳምሽ። ደህና ነቻ? ግን ደህና ነች። እሷን ማስደበር አልፈልግም። ወንድ ልጅ የሚኖረው ከእናቱ ሽበት ጋር እየተፎካከሩ ነው ይባላል አይደል? እንዳይደብራት እፈልጋለሁ።
ምን ማለት ነው ደግሞ ይሄ? ይቅርብ እባክህ፣ ይሄ አይገባም። ነገርከው እንዴ? ኧረ ዝም በል ያማን እንዴ። ምንድን ነው? ኧረ ዝም ብሎ ነው ተው። ኧረ እኔ እናገራለሁ። ወንድሙ እሱንም እያስፈራራው ነው። እውነቱን ነው? አዎ አዎ፣ እንደውም አወራዋለሁ። ኧረ ቢኑ ማን ነው? ሊገነጥሉት ነው እንዴ? ኧረ ቀስ። ማን ነው? አንቺ ባሚ ልምጣ እንዴ? ተው ወንድሜ፣ እኔ ከፍታለሁ። ነውጣ። ማን ነው እንዴ? ምን ታደርጋለህ እዚህ? ወንድምሽ አለ። ለምን ፈለከው? ስለ ወረቀቱ ልትነግረው ነው? አንቺ በጣም ሞልቶልሻል። በእናትሽ። ኧረ ሂድ በእናትህ። አልሄድም። ውጣ በይው ሂጂና። ኧረ እባክህ ከመጣ ትጣላላችሁ። ትጣላላችሁ? እሱን አይደል የምፈልገው። ምኑን? መጣላቱን? አዎ አጠፋለሁ አይደል ያለኝ። ይውጣና ሊው። ኧረ የኔ ወንድም እንደዚህ ያደርግ። አንቺን ለማሳመን አልመጣሁም። ማን ነው የመጣው? ኧረ በፈጣሪ መጣ በቃ። እኔ ነኝ። ቆንጆ ጸብልና ነው ቃለ ማድረስ ብቻ ካልሆነ እንድመጣ አይፈልግም። እንደዚህ ቤት አትናገሪም እንዴ አንቺ? ለምን ትሸሻለሽ? ንገሪዋ። ልታጠፋው የምትፈልገው ልጅ በር ላይ መጥቶልሃል በይው። ሂጅ ንገሪው። አንቺ ባሚ። ኧረ ቤት ተሳስተው ነው ወንድም። ተማሪ ናትናኤል ወላጅ ነው? ልጆት ምንድን ነው? ከሁሉም ተማሪ የተለየ ነው። አዎ ቲቸር፣ እኔ ከሌሎች ተማሪዎች ትንሽ ፈጣን እላለሁ። አይደለም። ክሬቲቭ ነኝ። አይደለም። ጀብደኛ ነኝ። ስማርት ነኝ። ትንግርተኛ ነኝ። ናትናኤል ራስን አሸውድ። ለሚያልክ ደደብ ነህ። አቤት በጥራቃ። እሺ ምንድን ነው ችግሩ? ልጆት ሌሎች ተማሪዎችን እየረበሸ ነው እኮ። ስማርትነቴ እኮ ነው የሚረብሻቸው። ይሞክራሉ ነው ይመጣሉ፣ ግን አይችሉም። ስራቸው መዛት። እስቲ መጻፍ እንደሱ በፍጥነት አንብበው። የሚያጋጥማትን ናትናኤል፣ የጀርመን ዋና ከተማ ማን ነች? ሱዳን። አምስት ሲባዛ በአምስት ስንት ነው? አምስት የዱር እንስሳ ጥራ። 3 ጅብና 2 አንበሳ። አሜሪካ ለመሄድ 10 ሰዓት ከፈጀብህ ደርሶ ለመመለስ ስንት ሰዓት ይፈጅባል? ኧረ እኔ አልመለስም። እንዳዩት ነው እንግዲህ ልጆት ምን ትምህርት ምን ማንንም አይመለስም። ባይዘው ይደር አልበርቴንም እንዲህ ነበር የሚሉት። ከዛ ብድግ አለና ኤምሲ ስኩዌር አለባ። ምንድነው ፍቅረኛ አትመጣም እንዴ? ደውዬላታለሁ እየመጣች ነው። እኔ የምልሽ ግን ነባ ከፍቅረኛሽ ጋር ስንት ያድራችሁ ታውቃላችሁ? ከፍቅረኛ ጋር ስንት? ኧረ አንድ ቀን ብቻ ነው አብረን ያደርነው። አንድ ጊዜ ብቻ? አዎ። ወይ እኔ ጋርስ አንድ 4 ቀን አድረን። what 4 ቀን አድረናል። አንተ ሲንግል አይደለ እንዴ? መች ፍቅረኛ አለ? ሲንግልማ ሲንግል ነኝ። ምን እንዳላልሰማውም እንዴ? እየወራን ያለ ነው። ምን